በትግራይ ክልል ዳግም የጦር ደመና ተጋርዷል። የፌዴራል መንግስቱ ኃይሎችን ከምዕራብ ትግራይ ወደ ምስራቅ ትግራይ እያዛወረ ነው ሲል ህወሓት በይፋ ከሰሰ። ውጥረቱ ከፍ ብሏል። ዓለም አቀፍ ማህበረሰብ ተደናግጧል። የአሜሪካው የቪዛ ማዕቀብና የህወሓቱ ጠንካራ ምላሽ የፕሪቶሪያው ስምምነት እየፈረሰ ነው ወይስ በሂደት ላይ ያለ የፖለቲካ ድራማ? ዛሬ ባዘጋጀነው የፖለቲካ ትንታኔያችን የትግራይ የቅርብ ጊዜ የጸጥታ መዛባትና የመንግስትን ምላሽ አብረን እንፈትሻለን። ተከታተሉን። በኢትዮጵያ ሰሜናዊ ክፍል ያለው የጸጥታ ሁኔታ ዳግም የዓለም አቀፍን ማህበረሰብ ቀልብ ስቧል። የትግራይ ህዝቦች ነጻ አውጪ ግንባር ህወሓት የኢትዮጵያ ፌዴራል መንግስት ወታደራዊ ኃይሉን ከምዕራብ ትግራይ በማውጣት ወደ ምስራቅ ትግራይ ያዛወረ መሆኑን በይፋ አስታውቋል። ይህንን ክስ በይፋ ያሰሙት የህወሓት ጸሐፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ናቸው። በሰጡት ጋዜጣዊ መግለጫ የፌዴራል መንግስት ኃይሎች ከምዕራብ ትግራይ መውጣት መጀመራቸውን ጠቅሰው የዚህ ድርጊት ዓላማ በግልጽ ባይታወቅም ሁኔታውን በቅርበት እየተከታተሉት መሆኑን ገልጸዋል። ይህ የህወሓት ክስ የተሰማው አሜሪካና የአውሮፓ ህብረት የኢትዮጵያ መንግስትና የህወሓት የፕሪቶሪያውን የሰላም ስምምነት ወይም የግጭት ማቆም ስምምነት ሙሉ በሙሉ እንዲተገብሩ ግፊት እያደረጉ ባለበት ወቅት ነው። ሆኖም በሁለቱ ወገኖች መካከል ያለው አለመግባባት አሁንም መፍትሄ አላገኘም። ህወሓት የሚከተሉትን ዋና ዋና ነጥቦች በመጥቀስ የፌዴራል መንግስትን ይከሳል። በአወዛጋቢ ግዛቶች ዙሪያ ያለው አለመግባባት፣ ተፈናቃዮች ወደ ቀያቸው የመመለስ ሂደት መጓተትና የትግራይ ጊዜያዊ አስተዳደር የወደፊት እጣ ፋንታ ነው። በሌላ በኩል አዲስ አበባ የህወሓትን ክስ በማስተባበል ቡድኑ ግጭትን ዳግም ለመቀስቀስ እየሞከረ መሆኑን ትከሳለች። መንግስት ህወሓት ከኤርትራና ከሌሎች የውጭ ኃይሎች ድጋፍ እያገኘ ነው በማለት ይሞግታል። የአሜሪካ የቪዛ ማዕቀብና የህወሓቱ ቁጣ ዙሪያ የህወሓቱ ጸሐፊ ወይዘሮ ፈትለወርቅ አሜሪካ በሰላም ሂደቱ እንቅፋት ፈጥረዋል ባላቸው የህወሓት ከፍተኛ አመራሮች ላይ የጣላቸውን የቪዛ ማዕቀብ አጥብቀው ተችተዋል። ይህ ውሳኔ የህወሓትን የፖለቲካ አጀንዳ ለመጉዳት የታለመ እንጂ ግለሰቦችን ብቻ ያላነጣጠረ ነው ሲሉ ተከራክረዋል። አክለውም የህወሓት አመራሮች ወደ አዲስ አበባ ወይም ወደ ውጭ ሀገር የመጓዝ ፍላጎት እንደሌላቸው በመግለጽ ማዕቀቡ ተግባራዊ ተጽዕኖ እንደሌለው አጣጥለዋል። ዋሽንግተን ከማዕቀብ ይልቅ በቀጥታ ከህወሓት ጋር በመነጋገር የሰላም ሂደቱን ብታግዝ ይሻላል ሲሉ ጥሪ አቅርበዋል። የአሜሪካው አምባሳደር ኤርቪን ማሲንጋ ወደ ትግራይ ለማድረግ ያቀዱት ጉብኝት መራዘሙ የሁኔታውን ውስብስብነት ያሳያል። የአሜሪካ ኤምባሲ በበኩሉ ሁሉም ወገኖች በአፍሪካ ህብረት የሚመራውን ውይይት እንዲደግፉና የፕሪቶሪያው ስምምነት በሙሉ አቅም እንዲተገብሩ አሳስቧል። የህወሓት የዛሬው የውትድርና እንቅስቃሴ ክስ እስካሁን በፌዴራል መንግስት በኩል በይፋ ምላሽ አልተሰጠበትም። ገለልተኛ አካላትም የሁኔታውን እውነተኛነት እስካሁን አላረጋገጡም። የኢትዮጵያ የሰላም ሂደት ወደፊት ወይስ ወደ ኋላ? የሁለቱ ወገኖች የቃላት ጦርነትና የመሬት ላይ እንቅስቃሴ በቅርበት የሚታይ ይሆናል። ይህ የዛሬው የዜና ትንታኔያችን ነበር። እናንተስ ምን ትላላችሁ? ይህ የኃይል ዝውውር የሰላም ስምምነቱን አደጋ ላይ ይጥለዋል ብላችሁ ታስባላችሁ? አስተያየታችሁን ኮሜንት ላይ አስቀምጡልን። እንደዚህ አይነት ዜናዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። ሰላም።